የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የዛ ሰውዬ የሹ ሰውዬ ቃሊ የእውነት እኔ ቃሊ እኮ ሰውዬኛ ለምን አልነሳም? እሺ ሳትኝ ይኸውልሽ ቃል እና ሰውዬኛ እንዴ ምን አገባው ሰው ምን አገባው? እሺ አሁን እጅ ቃሊ እንድታገብኝ ይፈልጋል። ምን አርጊ አግብኝና በቃ አብረን እንኑር። ጓደኝነት ይሄ ቤስት ፍሬንድ እንደሚለው ነገር ይብቃ ይቅር። እኔ እኮ አንቺ መንገድ ፈርተሽ ነው እንጂ እኮ በውስጥሽ ያው በፍቅር እያሰብሽ ነው። ደግሞ አንቺን የሚመሳሰሉ ቆንጆ ሴቶችን እንወዳለን፣ ሴት ልጆች። እኔ ሴት ልጅ እንደምወድ ታውቂያለሽ አይደል? ሰላም እንዴት ናችሁ? ሁሉ ሰላም ቤተሰቦች። እንግዲህ ያው ዛሬ ደስ ብሎኛል። ለካ የማያልፍ ነገር የለምና በቃ ሁሉ ነገር ከዜሮ ለመጀመር ስትሞክሩ ህይወት ካለ አይደለ የሚቀጥለው። ህይወት የማይቀጥልበት ምክንያት የለም። የወደቀ ሰው ነው ወይም ደግሞ የሞተ ሰው ነው እና ከፊት ለፊት ያለውን ነገር ማየት የማይችለው። በህይወት እስካላችሁ ድረስ ሁሌ እድል አላችሁ። ሁሌ ቀኖች የምታያቸው ቀኖች አሏችሁና ደስ ብሎኛል። እግዚአብሔርን በተለይ በቃ ለእናንተ ስል ይሄ በጣም የምትጨነቁልኝ በውስጥ በጣም በቃ የምታስቡልኝ፣ የምትጽፉልኝ፣ የምትጸልዩልኝ በብዙ ነገር በቃ ምን ልሆንልህ፣ ምን ላርግልህ፣ ምን በቃ ያንተ ደስታ ለመፍጠር ማድረግ ያለብኝ ነገር በሙሉ አደርጋለሁ የምትሉኝ ውድ እህቶች ያላችሁና ለእናንተ ስል እንኳን ሰላም የተመለሰ ብዬ ነው ማስበው። በጣም ደስ ብሎኛል። አሁን ደስተኛ ነኝ። ሁሉም ነገር አሪፍ እንደሚሆን ደግሞ ተስፋ አደርጋለሁ። እመኑኝ፣ ከዚህ በኋላ በጣም ደስተኛ ሆኜ ነው የምታዩኝ። እግዚአብሔርም ይረዳኛል። ቤተሰቦች እንግዲህ ዛሬ አንድ የሆነ ነገር ለማድረግ አስቤያለሁ። ወደ ቀድሞ ህይወቴ ልመለስ ወደ ቀድሞ ህይወቴ ልመለስ ነው። ምናልባት ይሄ ነገር ይሁን ደስተኛ ያደረገኝ እንደዚህ ነገር ካረኩኝ በኋላ ቆይቼ ነበረ በእንደዚህ አይነት የሰራኋቸው ቪዲዮዎች ወይም ያን ያሳለፍኩት ነገር ወደ ኋላ ሳስበው እግዚአብሔርን ነው የምላችሁ እንዴት ደስ እንደሚለኝ ብችል አይኖ አሁን ላይ ማድረግ አልችልም። ከሀገርም ሀገር ለምሳሌ አርባ ምንጭም ሄጄ በቃ ማየት እፈልጋለሁኝ። ከዚህ በፊት የነበርኩበት ያሳለፍኩበት ነገሮች ቪዲዮ የቀረጽኩባቸው ቦታዎች አርባ ምንጭ ጸደይ ሀገር ናት፣ መሄድ እፈልጋለሁ። እዚህ ሐዋሳም ሌላም ቦታዎች ሄጄ ማየት እፈልጋለሁኝና አሁን ማድረግ አልችልም፣ ግን ቀስ እያልኩኝ ማድረግ እፈልጋለሁ። በልቤ ውስጥ ደግሞ ያለው የሆነ ሆሳና የሚባል ሀገር በጣም ለምን እንደሆነ አላቅም ውስጤ ላይ ይመጣል። ሂድ ይለኛልና እዛ መሄድ በቅርብ እመጣ ይሆናል። መሄድም ደግሞ እፈልጋለሁ። ምናልባት እዛ አብራችሁኝ የሆነ ቪዲዮ መስራት የምትፈልጉ ሰዎች እንደዚሁ ደግሞ ማለት ዩቲዩብ ላይ መጀመር የምትፈልጉ ሰዎች ካላችሁ ባግዛችሁ ደስ ይለኛል። ግን ይሄን ስል ፍላጎት ያላችሁና በቃ በዚህ ነገር ራሴ መቀየር እፈልጋለሁ የምትሉ ሰዎች ካላችሁ በቅርብ ሆሳና መምጣት እፈልጋለሁኝና እንደዚህ አይነት ሰዎች እዛ ያላችሁ ሰዎች ኮንታክት ብታደርጉኝ ደስ ይለኛል። ቤተሰቦቼ ዛሬ ፕራንክ ነው ማድረግ የፈለኩት የዛሬ አመት መሰለኝ እና ቪዲዮን እዚህ ጋር አስቀምጥላችኋለሁ፣ ታዩታላችሁ። ከዚህ በፊትም ሌላ ቪዲዮ ሰርታ ነበርና በጣም ቤስት ፍሬንዴ ናት። ምናልባት እሷና እኔ ብዙም አንገናኝም ወይ እኔ አዲስ አበባ ስሆን እሷ ሐዋሳ ትሆን ነበር፣ እኔ ሐዋሳ ስሆን ደግሞ እሷ አዲስ አበባ ትሆናለች እና የማስታወቂያ ባለሙያ ናት እና ያኔ አግባኝ ብላ ፕራንክ አርጋይ ነበረ። በዛ ፕሮግራም መሃል ቪዲዮን ያላያችሁ ሰዎች ካላችሁ ትንሽ አስቀምጥላችኋለሁ፣ ታዩታላችሁ። ዛሬ ምን አሰብኩኝ እኔ የኔና አንቺ ግንኙነት ይሄ ቤስት ፍሬንድ እንደሚለው ነገር በቃ ወደ ፎንቃ ወደ ፍቅር እንቀይረውና ለምን እኔና አንቺ አንጋባም
እኔ የወደድኩሽ ስለሆነ በቃ እኔ ደፍሬ ልንገርሽ። አንቺ ምናልባት የወደድሽኝ ይሆናል የኔ መንገር ፈርተሽ ሊሆን ይችላል ብዬ እንደዚህ አይነት ጨዋታዎች እጫወታለሁ። በዛ መሀል ግን ብዙ ማነሳቸው ነገሮች ይኖራሉ። ጠርቻታለሁ። ትናንት ነው የተገናኘ ነው። በእርግጥ እሷ ትናንት ነው የመጣችው። ቀን አካባቢ ተገናኝተን ነበር። አሁንም ቀጥሬያታለሁ። እየመጣች ነው። ስትመጣ ግን ያው አሁን ያልኩት ነገር ነው የምለው። ምናልባት እሷ ጓተለብኝ ይሆን ወይስ በውስጥ እኔ አላቅም የሚሆነው ነገር። ስለዚህ አብረን የምናየው ይሆናል። ይመቻችሁ። የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን ቤተሰቦች እንግዲህ ያው እንደምታዩት ትንሽ አላቅም በዚህ ልክ መሆን ይኑርበት አይኑርበት አላቅም፣ ግን ትንሽ እውነት እንዲመስላት ለማድረግ አስቤያለሁ እና ደግሞ ምን አለ ማለት ሪል በነበረው ከዚህ በፊት በነበረው አይነት ህይወቴ ወይም ደግሞ ከዚህ በፊት በነበረው እናንተ በምታያቸው በነበሩ ቪዲዮዎች እንደዚህ አይነት ነገር ሆኖ ቢሆን ኖሮ ለኔ ጸዴ ነበረ። ነገር ግን ያው እግዚአብሔር የፈቀደው አይደለም የሚሆነው አይደለ? እግዚአብሔር የፈቀደው ነው የሚሆነው አይደለ? ስለዚህ ወደ ኋላ ማለት እንተውና አሁን መጣች የኔ ማርወለላ አልመኝም ካንቺ ሌላ እሱ ልጅ ነሽ አንቺ ቃሊ የማን ሰርግ ነው? የኔ ሰርግ ነው። የኔ ሰርግ ነው። የኔ ሰርግ ሰርግ ተጠርቼ አለሁልሽ። ስሚ መቼ ነው አንቺ እንደዚህ ቅውጥ ባለ ሁኔታ እምድርሽ? በቅርቡ ማለት ነው። አንድ ቀን በቅርቡ እኮ ስትይ የሆነ የተቆረጠ እውነት የሆነ ነገር ምናምን ነው። ልቤን አስደነገጥሽው አንቺ። አይ ልቤን አስደነገጥሽው። በቅርቡ ስትይ እኔ ሳላቅ ከሌላ ሰው ጋር ድሬ ከዛ ሞሽራ እኔ ካላገባው አታግም። እንጠባበቃለን። ተጠባበቅን። ሲያምር በጣም አይደል? በጣም ደስ ይላል። ስሚ እንጂ ተጠርቼ ብቻዬን ከምመጣ ከነሚስት ጋር ከሚስቶት ጋር ነው ከባለቤቶት ጋር የሚል ወረቀት ተሰጥቶ ይል ያት እዚያ መጣይ። አንተ ደግሞ ሌላ ቦታ እንሄዳለን ምናምን ነበር አልኩሽ። ኦኬ የማን ፕሮግራም? የዛ ሰውዬ ኢየሱስ ሰውዬ ቃሊ ቃሊ የእውነት እኔ ቃሊ እኮ ሰውዬኛ ሰውዬ ምንድነው ሰውዬ እንኪ ይሄን ተቀበይኝሽ፣ ይሄን ተቀበይኝ ቃሊ። በቃ እኔ ይኸውልሽ የምነግርሽ ነገር አለ። ቪዲዮ በቃ ቪዲዮ ማይሆና ቪዲዮ በህይወቴ እኮ በቃ አሁን ሁሉ ነገር በካሜራ እያሳየሁ አይደለ? እኔ ለምን እነሳለሁ? ለምን እነሳለሁ? አልነሳም። እሺ ሳትኝ ይኸውልሽ ቃል አራንተ ሰውዬው ፍጥጦ ነው እና ሰውዬኛ እንዴ ምን አገባው? ሰው ምን አገባው? እሺ አሁን እጅ ቃል እንድታገብኝ ይፈልጋል። በቃ እንድታገብኝ ይኸውልሽ አልተዘጋጀሁም፣ ምንም አላልኩም። ይሄኛው ደግሞ እኔ ሰልችቶኛል። የምን ፕራንክ ነው? አንቺ በእንደዚህ አይነት ፕራንክ እንደዚህ ነው እንዲህ የሚደረገው እኮ። እሺ ስትይ ነው የምነሳው። እሺ እጅሽን አምጪሽ። ኧረ ቃሊ ሰው ያፈጠጣ ነው እንዴ? ሰው ያፍጥጣ። አሁን እኔን እያሳፈርሽኝ ነው። እምቢ ብለዋለች እኮ ነው የሚሉት። እሺ አምጪሽ። መለሳል ወደ ኋላ ይሄ ቀልድ ወዴት ነው የምትሄጂው? ያማል እንዴ? ምኑን ነው የሚያመኝ? እሺ በይኝ። እንዳልካረ ሰውዬ ነው ቃሊ እኔ አልነሳም። እሺ ሳትኝ አልነሳም እኮ። እሺ በይኝና አልነሳ። ምንድነው የሚያስፈራሽ? እሺ ምንድነው የሚያስፈራሽ እንዴ? ሰውዬ ምን ችግር አለ? አረ እያሳፈርሽኝ ነው፣ እያሳፈርሽኝ ነው። በቃ እኮ እሺ በይኝ። እሺ በይኝ። ይኸው በቃ እሺ የውሸትም ቢሆን እሺ በይኝ። ሰው እያየ ነው አይደለ? እምቢ ብላለች ከሚባል እሺ ብላል። አረ ወሬ ነው የምንቀመጠው። እሺ እቺን አድርጊልኝ። እሺ ቀለበት በቃ እቺ። አረ በእግዚአብሔር ሰው ነው እንደሚያየን ሰው ይሻ ምን ችግር አለው? ሰው ፈርተሽ ነው
አይደለም ቃል እሺ ምንድነው አልቦኛል እኮ ለምን ደስ እንዴ በቃ አግብኝ ይኸውልሽ ያማን እንደ ስሜታዊ ሆኛለሁ ማውራው ላጠፍቶኛል ይኸውልሽ ቃል እኔና አንቺ በቃ አንቺም ትወጂኛለሽ አውቀሽ ነው እንጂ ያስመሰልሽ ነው እንጂ ይሄ ቤስት ፍሬንድ ምናምን የሚለው ነገር ከዚህ በኋላ እንዲያልቅለት በቃ እንዲያልቅለት ነው የምፈልገው። ያማን እንዴ እንዳልክ ምን ነው እኔ እንደዚህ ንቀል ዳልወድም ሲጀመር እንደዚህ ንቀል ዳቀል ሰው አንቺ በዚህ ሰው ሁሉ ፊት አታሳፈረኝ አንቺ እኔ ቁም ነገር ይዤ ነው መሰለኝ ማወራሽ አይደል ቃሊ በቃ እኔ አላሳዘንሽም እኔ ብዙ ለፍቻለሁ ብዙ ደክሜያለሁ በቃ ብቻዬን ነው አልወጣልኝም የማን ፍቅር እንደዚህ ነገር ተጠራጣው ሚለኝ ያኔ አልፈዋል እንዴ እኔ ሰው አይደል እሺ ያኔ አልፈዋል ቃልዬ እሺ ምን አድርጊ ነው የምትለኝ ምን አድርጊ አግብኝና በቃ አብረን እንኑር ጓደኝነት ይሄ ቤስት ፍሬንድ እንደሚለው ነገር ይቅር እኔ እኮ አንቺ መንገር ፈርተሽ ነው እንጂ እኮ በውስጥሽ ያው በፍቅር እያሰብሽ ነው ለስራ እንገናኝ ብለ ጠራኸኝ ለዚህ ነው እንዴ እሺ አሁን ወደ ስራው እንዳልክ የምን ስራ ነው እኔ አውቄ ነው ለስራ እንደዚህ አብረን እንሁን ምናምን ያልኩሽ አውቄ ፕሮግራም ተላልይ ሰው ቃሌ ይሄን ሁሉ ነገር ዝም ብዬ ማባከን ይመስልሻል ይሄ ሁሉ እኮ ሳደርግ ወጪ ያለው አይደል ምንም እንዴ ያማል እንዴ አንቺ እያሳፈርሽ ነው አንቺ እግዚአብሔር ጥዬ ነው ሜዳ ወሬ ነው እሺ አትወጂኝም እሺ አይ በጓደኝነት አይ ቤስት ፍሬንድሽ ነኝ አይደል እኮ በጓደኝነት አትወጂኝም ወዳለ በጓደኝነት እና እኔ ባልመሆን የምችል አይነሱ ወንድ አይደለው አንዴ ባለፈው አልወጣችልኝም አንተ ትላለክ አንዴ አሁን ተነስተ ደግሞ አራንተ ማይመስል ነው እንዴ እስከ መጨረሻ ሳትወጣልኝ ትቆያለች እንዴ አንቺ ማሰበው እንዴ እንዴት እንኳን ምን ይለናል ስንት አይነት ወሬ እያወራክ ነው አንተ ምን አይነት ወሬ አወራኝ እንዳልክ ፕራንክ ከሆነ እግዚአብሔር እንቆራረጣለን የምን ፕራንክ እንደዚህ ፕራንክ ካሜራ ተደብቆ ነው ምናምን የሚደረገው አይደል ካሜራ እያየሽ ሰዓት አንግደል በቃ እንደውም አይመችም ልሄድ ነው የሆነ ቦታ ሰራ ወሬ ነው የምትሄጂው ቃል እየናቅሽ ነው አንተ እኔ ላንቺ ጊዜ እንዲህ ነኝ አይደለም እየናቅሽ እሺ እኔ አንድ ጥያቄ ልጠይቅሽ ቁጭ ብለን እናወራለን እሺ አሁን ምን አድርጊ ነው የምትለኝ እሺ አንድ ጥያቄ ልጠይቅሽ እኔ ለባልነት መበቃ ወንድ አይደለሁም ወይ እኔ መች እንደዛ አልኩኝ አሁን ድንገት ተነስተን እኔ ለስራ ብለን እንደዚህ አይነት ጥያቄ ታነሳለህ እንዴ እኮ ተነግሮ ነው እንዴ እንደዚህ አይነት ጥያቄ እንጣላለን ለምን ደም እንጣላው ያማል እንዴ እኔ ሄዳለሁ ሲጀመር ሰው ፊት ተመጥበረ ቃሊ እኔ ያበሳጨሽ ነው ያው እኔ እችለዋለሁ ብታበሳጨኝ እችለዋለሁ ቃሊ ፕራንክ መጨረሻ የምን ፕራንክ ነው ቃሊ እሺ እኔ እኮ ምን ላድርግሽ እንድታምኚ ምን ላድርግ ይሄ ሁሉ ነገር እሺ ምንድነው በቃ እኔ ይኸውልሽ ለማን ቢሆን ካልሽ ወይኔ እንዳትነን በረከት በጌታ በኢየሱስ እኔ እሺ አልጨነኝ አትጨነቀኝ ነው ደስ አይልም እንደዚህ አይነት ነገር በቃ እና እንቀመጥ ወሬ ነው የምንቀመጠው አንቀመጥም ይሄንን መልሽልኝ እኔ በህዝብ ፊት መልሽልኝ ይኸውልሽ ቃሊ ትወጂኛለሽ ቃል እንዴ ጓደኛ አይደለ እንዴ ለምን ጠላኸኝ ኮሽ በፍቅር ለምን አናረገውም እኮ እያልኩሽ ነው እኔ ደግሞ ይኸውልሽ አንቺ ከምታውቂያቸው ወንዶች በላይ ላንቺ ቅርብ ሰው ነኝ ብዬ አስባለሁ እኔም ከማውቃቸው ሴቶች በላይ ደግሞ ለኔ ቅርብ ነሽ አይደል ደግሞ አንቺ ለሚመሳሰሉ ቆንጆ ሴቶችን እንወዳለን ሴት ልጆች እኔ ሴት ልጅ እንደምወድ ታውቂያለሽ አይደል ቃልሽ ምን ሰው እየሰረቅሽ ነው እንዴ እሺ ቆይ አይደለም እየሰረቅን አይደለም ሌላ ነገር እያደረግን አይደለም ሲጀመር ሰው እያየን እኮ ነው አይደል የምንጋባው ከተጋባው አንተ የምታወራውን ወሬ ራሱ ለይተህ እያወቅህ አይደለም ሲቀጥል ደግሞ ትላንትም ተገናኝተናል አይደል እናወራ ምን ስትል ነበር ምን አልኩኝ የኔ ቤተሰቦች አይወዱሽም ምናምን ቪዲዮ ላይ ባለፈው አይተውሽ ምናምን ራስን እንድወደድም እንድጠላም እያረክ ያለው ጣሉ ምን አውርተህ እንደሆነ አላውቅም ሲጀመር እሱንም በአካል ነግርሃለሁ ብዬ ትላንት በስልክ ለማውራት ስላልተመቸኝ ነው እሱን ያታውቀውኝ ነው እኔ ከቪዲዮ ውጪ ነው ቀድመሽ እንድትዘጋጂ እኮ ነው ማይመስል ነገር አይደለም ዛሬ አሁን ይሄንን የፍቅር አንተ የምታሳየኝ ነገር አይደለም እነሱ አይተውንት የሚሉት ምን አውርተህ ምን አድርገህ እንደሆነ አላውቅም የተገናኘ ነው ከአመት በፊት ነው በቃ እነሱ አልወደዱሽም ማለት እኔ አልወድሽም እኔ አልፈልግሽም ወይ እኔና አንቺ በእኔና ባንቺ ግንኙነት ውስጥ እነሱ ችግር ይፈጥራሉ እያልኩ አይደለም ትናንት የነገርኩሽ ያው አንተ ስትኖር ከማን ጋር ነው የምኖረው ካንቺ ጋር ከቤተሰብም ጋር እነሱ አሉ እንዲህ አትበለኝ እኔ ያውቁኛል ከቪዲዮ ውጪ አሁን እየሰደብሻቸው እኮ ነው ቤተሰቦች እየሰደብኳቸው አይደለም እኔ ለምሰድባቸው አይደለም እንደዚህማ አልሰደብም እኮ እነሱ የታውቁኛል ምናምን እያልኩ እኔ ችግር የለውም እንደፈለግሽ በያቸው እኔ እሺ ብቻ በይ እኔ ምልሽ የኔ ቤተሰቦች ምናምን ይወዱልሽ አይደለም እየጠሉሽ ነው ያታውቀውኝ ያኔ ቪዲዮ ላይ ነው ራስ እንደዚህ አይነት ነገር አድርጋ አሁን ተነስተ ደግሞ ሰፊ ታዋርደኛል ደግሞ አበባ ምን አልኩኝ እኔ አበባሪ ምን ማለት ነው እንዳልከኝ ሰጣሽኝ እኮ ካል እኔና አንቺ እንደዚህ አይነት ነገር ነው ያለ
እሺ ጋር አትቻቻል ነው ሰው ፊት አዋረድሽኝ አይደል? አዋረድሽኝ ዙሪ ላይ ለአንቺ እኔስ ፕራንክ እየሰራሁሽ ነበር። መጃጃል የምርም ቢሆን ግን እንዲጥለሽ ነው የምትሄጂው። የሆነ እኔ አረጋግተሽ ምናምን መሆን አልነበረበትም። ሰው ፊት አስጥተኸኝ ምንድን ነው ማስጣት ማለት? ሲጀመር ታውቃለህ እንደዚህ አይነት ነገር አልወድም፣ እኔ ደስ አይለኝም። በቃ ቁም ነገር ነው እና ታዲያ አሁን ይሄ ሁሉ ነገር ፕራንክ ነው። ቤተሰቦች ይጠሉሻል አንዴ እንደዚህ አሁን እኔ ትናንት አይደለም አቃሊ ቤተሰቦቼ ይጠሉሻል ምናምን ትናንትና ያልኩሽ ያው ይሄን ፕራንክ ላደርግሽ ስለሆነ ያው ቅድመ ዝግጅት የሆነ ነገር እንዳጠረጠሪ በማለት ነበር። ስለዚህ እንዲህ የሚያስደብር ነገር አይደለም። ሲቀጥል እኔ ተቀይሜሻለሁ። የእውነት አፍቅሬሽን ቢሆን እንዲህ ጥለሽኝ ምናምን ሶፊት አስተተሽ ነው የምትሮጪው ማለት ነው ጓደኛ? አዎ እንዲህ በትነሽብኝ ምናምን ነው የምትሮጪው? አይቁም ነገር የምሬ ነው። እንዴ እንደዚህ አይነት ነገር ደስ አይደለም እንዴ? አንተ ቦታም እየመረጥክ የሆነ ነገር ዝም ብሎ እንዴት እየመረጥክ ማለት ጓደኛን እና ለስራ ብሎ ተገናኝቶ ሰው እንደዚህ ነገር ይባላል አይባልም እኮ። አንተ ራሱ የምትናገረው ንግግር ወቅ የምር ባረገው እያልሽ ነው ወይስ የምር አንቺ ተናደ ምኑን ያናደደሽ? እሺ ለምን ተናደድሽ? በቃ ሪላክስ አድርጊ፣ ለቀቅ አድርጊ። በቃ ቪዲዮ ነው አይደለ? ፕራንክ ሰው ምን ችግር አለው? እንዴት እንደሚያደርግ ይዋ ምን ችግር እንዴ? ሰው በላሽ አየሽ እኮ በቃ ፕራንክ ነው። ነፃውኒ እኔ አንቺ እንደ ወንድ ጓደኛዬ ነው ማይሽ፣ ስለዚህ እንደ ወንድ ጓደኛ የምታዩ ሰው በፍቅር አትመኙ። እንደዛ ይሻልሻል። ውስጥሽ ግን ምን እያለ ነው? የምር ባረገው እያልሽ ነው። ለምንንም አትከተለኝም? ለምን እከተልሻለሁ? ብታለቅስ ብትፈራፈር ጸዴ ነበር። አባለቅስ ትመጪ ነበር ተመልሰሽ? ታየየ አረ አንቺ የምትመለሽ እኮ አይመስልም። መኪና ውስጥ ለምትገቢ ነው የመሰለኝ። መኪና እንዳይጋጭሽ ማን እኔ? አረ በፍቅር አረ ጫውታውን ጀምሩ። እየቀለድሽ ነው። ቤተሰብ የምርም ቢሆን እኮ የሀገር ታይ ነበረ እና ታዲያ ግን ከዚህ በኋላ የሚናገረውን ነገር እንዲላይ በደንብ ንገሩት። እሺ አሁን እንሂድ በቃ። እሺ አዛዩን ስልሽ